ምንድነው እንደዚህ የምትበጠብጠው እንዴ ጸልያን የከበደ ጸሎቱ ወይኔ ጸሎቱ እሺ ማን ያላችሁት ከልጆቹ የተሳብኩ ወይኔ ጉዳ ሌላስ አነጥላ ሌላስ አይኔ የሚስቱ አትንከይለኛል ቃቻልኩ ሚስቱን አትንከይላል አይደለም የዝሙት መንፈስ ሳበ ወዳር ለምሷ እንድምትሆነው አልፈታትም አለ ቆሻሻ አልፈታም አለ ለምን ይፈታል አይፈታትም እሺ ልጆቹ ላይ ያለው አይነ ጥላና እስኪ በስላሴ ስም ልጆቹ ምንድነው የምታረጋው እኔ እንዳይቆርቡ ይሰግዱ ነበር ይጸልዩ ነበር እንዳይሰግዱ አረኳቸው እሺ የድል መተትም አለው ተልኬ ምን አርገ ተብለን የተላከው እሱን አንቺንም በቃ ልጆቹን እድል ብላው ላከችኝ አንዷ ስሟን አትጥራ በስላሴ ስም አያስፈልግም እሺ ከዛ እንደገና ደግሞ በፍርድ ቤት በኩል ቶሎ ሚስቱ እንድትፈታው አለበዛ እነሱ ካልተለያዩ ንብረታቸው አይበተንም በስራሱ ጎበዝ ነው ስለዚህ እሱ ስራውን የሚተወው እኛ የላኩማ ነው እኛ ፍርድ ቤት ይዛችሁን ሄዳችሁ ከሚስቱ ሲከራከር ከዛ በኋላ እሱ ስራውን ይረሳዋል ከዛ በቃ ስራ አይሰራም እሱ 3 ሰዓት ራሳ ገብቶ 200 ሺህ ይሰራል እኛ ምንም አንሰራም ይላሉ የሚገርም ነው በስራው በተዳሩ የመጣ ፈተና ከባድ ነው ሚስት አለች እነሱ ሳይፋቱ ሰው በክፋት በመቀኝነት መሃላቸው ገብቶ ይፋቱ ብሎ መተት ይልካል እነሱ በሰላም ይኖራሉ ሰላም የሚነሳውን ክፉ መንፈስ እየላኩ ተዳርም ይበጠብጡ አሉ እግዚአብሔር ከዚህ ይሰውረን ይጸልያል ይሰግዳል አይደል ሌላም አለው እሺ ማን ሌላ አለ የሚስቱ ዘመዶች አው ለቀሱስ ከነው አውቋቸዋል ራሱ እሺ አትናገር ምን ያረከው ነው ልጁን ለገለው አስባለሁ አይሞት ምን ነበር የሚጸልየው መጀመሪያ መዝሙረ ዳዊት እሺ ሁለተኛ ደግሞ አርጋኖ ሶስተኛ ድርሳነ ማሂ አራተኛ ደግሞ ውዳሴ ማርያም አምስተኛ ሰይፈ ስላሴ አቃጣዩ ስድስተኛ ሚካኤል ሰባተኛ ገብርኤል ስራው ቢሰራ ባይሰራ ዴል እሱ ምንም አይመስለው ጸሎቱ ከጨሰ በኋላ ወደ ስራው የሚሄደው አንዲት ነገር እንቅስቃሴ እሱ ጋር የለም አንዲት እንዴት አርጎ ነው ያመጣችሁ እንዴ ጸሎቱ አደከመን ስግደቱ አደከመን ጸሎቱ አደከመን ይለምናል ለመጥፎ ስራ ለሰዎች ሁሉ እጅን ዘርግቶ ይለምናል እስኪ አይነጥላው ልጆቹ ምንድነው የምታረጋው በስላሴ ስም በጣም እንዲታመሙ መርፌ እንዲወጉ ምናምን አርጋቸው ነበር እሱ ጸሎት ከጀመረ ጀምሮ አልቻልንም እነሱ ማይታመሙ ሐኪም ቤት አንዳንድ ቤተሰብ አለ እንደሱ ጎበዝ የሆነው ልጆች ናቸው ላይጸልዩ ላይሰግዱ ይችላሉ የክፉ መናፍስትንም ውጊያ ቀርቶ ክፉ መንፈስንም የማያውቁ ናቸው ስለዚህ ቤተሰብ ትልቅ ስራ መስራት ይችላል የናንተ ያብራክ ክፋይ ናቸው የናንተ ልጆች ናቸው ስለዚህ ህፃናት ላይ ክፉ መንፈስ ያደረ ሲፈትን እየሰገዳችሁ እየጸለያችሁ ራሳችሁን መቀጥቀጥ በልጅ ላይ ያለ ክፉ መንፈስ በስላሴ ስምረፍ ወደኔና ብትሉት እንዲተስቦ ይመጣል የራሳችሁ ልጆች ስለሆኑ ታምራቱ እግዚአብሔር ለናንተ ይገልጽላችሁ እሺ ሌላ ማን ያለው መተት 2 ቀን 3 ቀን ያወሩን ከገባው 2 ቀን 3 ቀን ምን አርግ ተብለ በቃ የሚኖረው ቤት ገነት ይመስላል ከዛ ቤት ይወጣሉ ምክንያቱም ከዛ ቤት እንዲወጣ አስደርገው ምክንያቱም እኛ ፋብሪካ አለን ብዙ ንብረት አለን የሱን ያህል መኖር አልቻንም እሱ ግን 2 ሰዓት 3 ሰዓት ስራው የገባ ስራውን ይሰራል እና በቃ እሱ ምንድነው ያረጋ ያለው የታባቱ ያስመተተ ነው ይላሉ እሱ ግን እንደዚህ አይደለም እሱ ጸሎት ነው የሚገርም ነው
እሺ ተዘጋጁላችሁ በስላሴ ስም ታዛዛችሁ አለው አሁን ተዘጋጅ ሌላ ማን አለ አለው ግዳል ተብዬ ያለው ጥላውጌ አው እሺ ሞክሬዋለሁ አልቻልኩም ባንድ ቀን ተያዝኩኝ በቃ ለምን እሱ መግደል አልችልም ምክንያቱም እሱ ለሪት 11 ሰዓት ወይ 10 ሰዓት እየሄደ ቤተክርስቲያን የሚሰውች ሸኛቸዋል እኔ ከዚህ ጋር አልፈልግም የሚገርም ሰው ነው ይጸልያል ይሰግዳል ይቀጠቅጣል ይሄው መንፈሱን እንደዚህ አንበርክኮ እዚህ አምጥቷል እናንተም ብትጸልዩ ብትሰግዱ ይሄም ለእናንተ እግዚአብሔር አያረግም ያረጋል ችግሩ ሰነፎች ናቸው እሱ ለሊት ተነስቼ ያልኳል አርጋኖን ሌላውንም ጸሎት ይጸልያል ይሄ ጸሎት ውጤት ነው እሺ ተዘጋጁ በስላሴ ስም ታዛችኋል በልጥራ በስላሴ ስም በኃያሉ በመድኃኒዓለም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በመጥምቁ ዮሐንስ ስም ግደል የተባልኩ ጥላውጌ የድል መተት የድሳት መተት የልጆቹ አይነ ጥላ የዝሙት መንፈስ የቡዳ መንፈስ ያደፈጥን የተደበቀን ሁላችንም አየራጋንንት አለ በል ሁላችንም በሉ ይሄ ቆሻሻ አልቻልኩት አትሳደብ የአየራጋንንት ጾም ጸሎት ስግደት የሚከለክል በተለይ ስትጸልዩ ልቦናችሁ ህሊናችሁ ሐሳባችሁ እንዲበተን የሚያደርግ እሱ ነው ከውስጥ ሆኖ መቤታችንን ይሳደባል እግዚአብሔርን ይሳደባል ያጉረመርማል ቤተክርስቲያን ስትሄዱ ምን ይሰራላችኋል እግዚአብሔር ምንም ማያረግላችሁም ይላል ቤት ሆናችሁ ስትጸልዩ ጸልያችሁ ምን አመጣችሁ ይያለ ሾክ ይላል ከውስጥ ነው የሚዋጋው በጣም ክፉ መንፈስ ነውና ስትጸልዩ ያየራጋንንት ይያላችሁ ሰሩ ገዝቱ እሺ ያየራጋንንት በል ያየራጋንንት ሁላችንም ለቀን እንሄዳለን በስላሴ ስም ለዘላለም በሲኦል ታስረናል የዘጋነውን እድሎቹን በድንግል ማርያም ስም ከፍተናል በል ሰባት የጮና አውጣ አንድ ላይ ቶሎ በል ሰባት የጮና አውጣ በስላሴ 1 2 3 4 5 6 ገንዝና ቅዱስ ሚካኤል ሲኦል ያወርድ መላኩ እግዚአብሔር የተመሰገነ መብራንን አመስግኑ እግዚአብሔር የተመሰገነ ጀግናው ና እዚህ ነው ያለው ደና ነው ጎበዝ እግዚአብሔር ይመስገን እንዳንተ አይነት የሚጸልይ የሚሰግድ እንዶ በጣም ነው የሚያስደስተኝ ፈተና እንዴት ነበር ሁሌ ፈተና አለና ሲላክ አቃለኝ እሺ ሲላክ ስለማቅ በቃ ወዲያው እንትና ጸልያለሁ ከ7 ሰዓት ጀምሮ ጸሎት ነው በቃ ሁሉ ጊዜ እኔ ለስራ አቸኩልም 5 ሰዓትም 4 ሰዓት ገብቼ ስራዬን መስራት ይችላልኝ ጎበዝ እግዚአብሔር ይመስገን መብራን አትለይ ቅዱስ ሚካኤል አይለይ